አንድ ጀግና በመካከላችን ይገኛል። የመጣው ከኢትዮጵያ ወገኖቻችን ቤተ እስራኤላውያን ነው። ጥቅምት 7 እስራኤላውያን መወረራቸው ሲሰማ ከቤቱ ተነሳ፣ መሳሪያውን ታጠቀ። ነገር ግን መኪና አጠገቡ አልነበረም። 8 ማይልስ መሳሪያውን ታጥቆ ጠላትን እየገደለ የጋዛ አጎራባች በሆኑ ቦታዎች ያሉ እስራኤላውያንን ታደገ። አስቡት አሉ ቤንጃሚን ኔታንያሁ ጸጥታ በሞላው የአሜሪካ ምክር ቤት ከልባቸው እያዳመጧቸው እንደሆኑ ላሉት የአሜሪካ ምክር ቤት አባላት ሲናገሩ። እያልኳቸው ያለው 8 ማይልስ ነው። ለዚያውም በወራሪዎችና መሳሪያ በታጠቁ ኃይሎች መሃል እየተፋለመ ነው ለወገኑ እስራኤላውያን የተዋደቀው። እንደዚህ አይነት የብረት አጥር ወታደሮች ነው ያሉን ሲሉ ምክር ቤቱ በአንድ እግሩ ቆሞ ሁሉም ከመቀመጫው ተነሳ። ኢትዮጵያዊ ወታደርም ከተቀመጠበት ተነሳ። በነገራችን ላይ በጣም ወጣት ነው ይህ ኢትዮጵያዊ ወታደር። በእርግጥ ስለ ጀግንነት ኢትዮጵያውያንን ማንም ሊያማ አይችልም። ኢትዮጵያዊ ደም ያለው ሁሉ በጀግንነት የትም ቦታ ቢሄድ ይነሳል ስሙ። በኮሪያ ዘመቻ ጭምር ኢትዮጵያውያን አንድም እጅ ሰጥቶ የሚያውቅ ወታደር የለም ይባላል። በኮሪያው ጦርነት ጊዜ ከሀገራቸው ውጭ በሚያደርጓቸው የተለያዩ የሰላም ማስከበርም ቢሆን ኢትዮጵያውያን በጀግንነት ስማቸው ከፍ ብሎ የሚነሳ ነው። ቤንጃሚን ኔታንያሁ ጋር ተመለሰን። ቀጠሉ። እሳቸው ፊታቸውን አዙረው ጀግናችን አሉ ወደ ወታደሩ እያመለከቱ። ይሄ ነው ብለው አደነቁት። የአሜሪካ የምክር ቤት አባላት ተነስተው አጨበጨቡ። ታዲያ ኔታንያሁ ይህንን ንግግር በሚያደርጉበት የአሜሪካ ምክር ቤት ደጃፍ ላይ ታዲያ በተቃራኒው የፍልስጤማውያን ድምፅ ታፍኗል። ገዳዩ ውስጥ አለ። የፍልስጤም አራጅ የሚሉ ተቃውሞ ድምፆችን የሚያሰሙ ሰልፎች ይደረጉ ነበረ።